ሰላም ሰላም ቤተሰቦቼ እንዴት አላችሁ? ዛሬ ይዤላችሁ የመጣሁት በአንድ አጋጣሚ አንድ ክላይንቴ ክሊራንስ ፈለገና እሱን ለማስፈጸም አንድ ታክስ ሴንተር ጎራ ብዬ ነበርና ጎራ ባልኩበት ሰዓት ያየሁት አሁንም ይሄ ታክስ ሴንተሮች ላይ አሁንም ረጃጅም ሰልፎች እንደ ድሮ እንዳለ ማለት አሁንም ማለቴ አሁን ኦንላይን ማሳወቅ የሚቻልበት ሰዓት ላይ ነው ያለነው እና እሱ እንዳለ ሆኖ ግን አሁንም ሰው ማኑዋሊ እያሳወቀ እንደሆነ በሰልፍ አድሮ ሁሉ ተሰልፎ እንደሚያሳውቁ ነው ያየሁትና የታዘብኩትን ለእናንተ ላጋራችሁ መጥቻለሁኝ። ያ ማለት ምንድን ነው? እኔ የምለው በማኑዋል ማሳወቅ ግዴታ ሆኖ ነው ወይስ ኦንላይን ማሳወቅ ስለማይታወቅ ነው ወይስ በደንብ አልገባንም? ያ ማለት ምንድነው? ኦንላይን ማሳወቅ ብዙ ነገሮችን እኔ በበኩሌ በጣም ብዙ ነገሮችን ቀርፎልኛልና ጊዜያችንን፣ ገንዘባችንን ብዙ ነገር ነው የሚያተርፈውና ለምንድን ነው ኦንላይን ማሳወቅ ያልቻልነው? ይሄ ሁሉ ህዝብስ እውነት ካለማወቅ ነው ወይስ ስላልገባው ነው? እና ምን ልላችሁ ፈልጌ ነው እኔ ካለኝ ከራሴ ልምድ በመነሳት ማኑዋል ከማሳወቅ በጣም ኦንላይን በብዙ መልኩ የተሻለ ነው እና እናንተ ኦንላይን ማሳወቅን እንደ አማራጭ ወይም ደግሞ እንደ መጀመሪያ አማራጭ ብትወስዱት። ይህን ለማድረግ ደግሞ የሚያስፈልገው ምንድነው? በመጀመሪያ ደረጃ ተመዝጋቢ መሆን ነው። በቃ ባተመዝጋቢም ቲዮቲን ተመዝጋቢም ምንም ሆኖ ንግድ ፍቃድ ይኖራችሁ ሄዳችሁ የምትከፍሉበት ታክስ ሴንተር ላይ ሄዳችሁ በቲን ናምበራችሁ ኢንካም ታክስ፣ ጡረታ፣ ዊዝሆልዲንግ፣ ቫት ወይም ቲዮቲ ወይም ዲቪደንድ አመታዊም ወራዊም በዛ ማሳወቅ ይቻላል። ያ ደግሞ ብዙ ነገር መቅረፍ ይችላል። ለምሳሌ ኢንካም ታክስ ለማሳወቅ የሚያስፈልገው ሄዶ የአቅራቢያችሁ የሚገኝ ታክስ ሴንተር ላይ ሄዶ አክቲቭ ማስደረግ ነው። አክቲቭ ከተደረገ በኋላ ቤታችሁ መጣችሁ 10 ሰራተኛ የሚኖራችሁ 20 መቶ የሚኖራችሁ ቲን ናምበር ሰራተኛ ስትቀጥሩ በመጀመሪያ ደረጃ እንደ እንትን ማስቀመጥ አለባችሁ እንደ ቅድመ ሁኔታ። ምክንያቱም ቲን ናምበር የራሳችሁ የሰራተኞች ግዴታ ስለሆነ ከተቻለ ደግሞ ሰራተኞቹን በካምፓኒ ሌተር ተጨምሮ የሰራተኛውን ዳታ አያይዛችሁ ፕሮግራም አድርጋችሁ ያላችሁበት ብራንች የቀበሌ ጋር ሄዳችሁ አላቅም የቀበሌ ሰምቲንግ ላይክ ዛት ሄዳችሁ እዛ አሻራ እንዲሰጡና ቲን ናምበር እንዲያወጡ ማድረግ ነው። ይህንን እንደ ግዴታ ማስቀመጥ ነው። ከዛ በኋላ ቲን ናምበራችሁ ከተገኘ በኋላ ቲን ናምበራችሁን ትይዛላችሁ። ከዛ በኋላ በየወሩ የምትከፍሉትን በማኑዋል የምትከፍሉትን የምትሰሩትን በቲን ናምበራችሁ ሲስተም ላይ ማስገባት ነው። በጣም ቀላል ነገር ነው። ስማቸውን ቲን ናምበራችሁ ካገኛችሁ የቅጥር ቀናቸውን ከጻፋችሁ በኋላ ሲስተም ላይ ስትሰጡት ይቀበላል። ስለዚህ ከዛ ሲስተሙ በሚያዛችሁ መሰረት ስቴፕ ባይ ስቴፕ እየሄዳችሁ ሰብሚት ማድረግ ነው። በተመሳሳይ የጡረታም እንደዛው ነው። ቫት ተጠቃሚ ከሆናችሁ እንደዚሁ ፐርቼዝ ሊኖራችሁ ይችላል፣ ሽያጭ ሊኖራችሁ ይችላል። እሱን በሽያጫችሁንም በሴልስ ልክ ማኑዋል ላይ በመጀመሪያ እንደውም ከተቸገራችሁ በመጀመሪያ ማኑዋል ላይ ትሰሩታላችሁ። በወረቀት ላይ የመዘገባችሁትን ነገር ሲስተም ላይ ያያችሁ ስቴፕ ባይ ስቴፕ መሙላት ነው። ይሄ የቫትም ቲዮቲም ካላችሁ ማለት ነው። ዊዝሆልዲንግም ኢን ዘ ሚን ታይም ዘ ሴም ነው፣ አንድ አይነት ነው። ስለዚህ በተመሳሳይ ሰዓት እሱንም በዛው መልኩ ሲስተሙን ተከትላችሁ ማሳወቅ ነው። ይሄን የምላችሁ ኦንላይን ማሳወቅ በጣም ከጊዜ አንጻር ከገንዘብ አንጻር አንዳንዴ እንደውም ሲስተም አልሰራ ሲል ቤታችሁ ሄዳችሁ በስልካችሁ ምክንያቱም ማኑዋሊ በወረቀት ወይም ደግሞ በኤክሴል ብዙ ዳታ ከሆነ በኤክሴል ሰርታችሁ በባካፕ ይዛችሁ ሄዳችሁ ማታ በስልካችሁ እረፍት ኢንጆይ እያደረጋችሁ የምትሰሩት ስራ ነው። ስለዚህ በጣም ብዙ ኦፕሽን አለ። ኦንላይን ማሳወቅ በጣም ጥሩ ከጊዜም ከገንዘብም አንጻር በጣም ብዙ የጠቀመ ነገር ነውና እናንተስ ይሄን መጠቀም ለምን አልቻላችሁም? ምናልባት የኢንፎርሜሽን እጥረት በባህሪው ምንድነው? እኛ አንዳንድ ነገሮች ላይ 2-3 ሄደን ትክክለኛ መረጃና የምንፈልገውን ነገር ካላገኝ በቃ ኦፕሽን ስላለ ማኑዋሊ ብናሳው አይደለም። እንደዛ አይደለም። ማኑዋሊ ሁሌ ማኑዋሊ
ስታሳውቁ አንድ የሚቆም ነገር አለ። በየወሩ ትመጣላችሁ፣ በየወሩ ፊል ታደርጋላችሁ፣ ትሞላላችሁ። ስለዚህ አንዴ ዋጋ ከፍላችሁ በደንብ የምታውቁትን እውቀት ከሚመለከተው ክፍል ጠይቃችሁ ውሰዱ። ሲስተም ላይ አካውንታንት የድርጅታችሁን እንትን አክቲቭ አስደርጉ። ከዛ በኋላ በየወሩ መምጣት የለም ምንም የለም፣ ያላችሁበት ቦታ ሆናችሁ ዲክሌር ማድረግ ይቻላል። ስለዚህ እኔ ይሄ ረጃጅም ሰልፍ አሁንም እንደ ድሮ እንደ ማኑዋሉ ስራ፣ ምክንያቱም እኔ በፊት በማኑዋል የትላልቅ ስንት አይነት ቦክስ ፋይል ይዘን ሄደን ያለውን ስትራግል አይቼዋለሁ እና አሁን ላይ እግዚአብሔር ይመስገን በጣም አሪፍ ሲስተም ተዘርግቶልናል። ስለዚህ በዚህ እድል ደግሞ ሁላችንም ልንጠቀም ይገባል። ስለዚህ እኔ እናንተ ሄዳችሁ ትክክለኛ ዳታ ምናልባትም እነሱ ስራ ስለሚበዛባቸው ወይም ደግሞ እነሱ ዴይ ቱ ዴይ የሚሰሩት ስራ ስለሆነ ለእነሱ በጣም ኢዚ ስለሆነ እናንተም በእነሱ ሂሳብ አስቧችሁ ቀለል አድርገው ነግሯችሁ እናንተ ላይገባችሁ ይችላል። ክትትል ልትፈልጉ ትችላላችሁ፣ ወይም አንደርስታንዲንግ ላይ የሆነ ነገር ልትፈልጉ ትችላላችሁ። ያንን ደግሞ ጠይቁ። ትክክለኛውን ነገር እናንተ የምትፈልጉትን እውቀት ካላገኛችሁ ደግሞ እስቲ ኮሜንት ላይ ጻፉልኝ። እኔም በቻልኩት መጠን አግዛችኋለሁ። ጠይቁ ማለት በጣም ቀላል ስለሆነ ማለት ነው። ስለዚህ በዛ መልኩ ጊዜያችሁን ገንዘባችሁን ቆጥቡ ብዬ እላለሁ። በተረፈ ደግሞ ኮሜንት ላይ የምትፈልጉትን ነገር ጻፉልኝ። እኔ በተቻለኝ አቅም የእናንተ ጥያቄ ለመመለስ እሞክራለሁ። በተቻለ መጠን ግን ይሄ ለሁላችንም የቀረበልን እድል ነው፣ ኦንላይን ዲክሌር ማድረግ። ስለዚህ በዚህ ተጠቀሙ ብዬ እላለሁኝ። ምክንያቱም በጣም ለእናንተ ለነሱ ለታክስ ሴንተሮቹ ነገሮችን የሚያውቅ፣ ምክንያቱም እናንተ ሄዳችሁ በምትሰለፉ ሰዓት ብዙ ሰው ማለት ውጥረት ነው። እናንተ ኦንላይን አሳወቃችሁ ማለት ቢያንስ ኦንላይን ስታሳውቁ ዶክመንታችሁ፣ ምክንያቱም እዛ ጋር ኦንላይን ስታሳውቁ ማንኛውንም ዶክመንት ዝም ብሎ ይገባል ማለት አይደለም፣ ወር አለው። ፕላስ ደግሞ ሲስተሙ በራሱ ትክክለኛ ያልሆነ ዳታ አይቀበልም። ቲን ነምበር ይፈልጋል፣ ዴቱን ይፈልጋል። ስለዚህ ፉል የሆነ ዳታ ከሰጣችሁት በጣም ጥሩ የሆነ አማራጭ ነው እና ለእናንተም ጊዜና ገንዘባችሁ ተቆጠረባላችሁ። ለእነሱም ደግሞ ይሄ በመጨረሻ ቀናቶች በታክስ የመጨረሻ ለምሳሌ 26 እስከ 30 ባለው ያለው የሰልፍ የመጨናነቅ ባንኮቹም ራሱ ሁሉም ቦታ ላይ ያሉ ኢቨን አሁን እኮ ጥቃቅንና አነስተኛ ላይ የሚሰሩት እኮ በቴሌ ብር ኢቨን ሲስተም ላይ አሳውቃችሁ ኢቨን ክፍያችሁን እንኳን በቴሌ ብር ነው የሚከፈለው። ያ ማለት ምንድን ነው? ኢትስ ኢዚ በጣም ቅልል ብሏል ማለት ነው። ስለዚህ ይህንን እድል ደግሞ ተጠቀሙበት እላችኋለሁ እኔ። ስለዚህ እገዛ ከፈለጋችሁ በማንኛውም ሰዓት እኔ ላግዛችሁ ፈቃደኛ ነኝ። በተረፈ ደግሞ እንደዚህ የተቸገራችሁበት አንዳንድ ነገሮች ካሉ ኮሜንት ላይ አስቀምጡልኝ። በሚቀጥለው ያው ካየሁት ነገር የተነሳውን አንዳንድ ሀሳቦችን ይዤ የምመጣው ከእናንተ ደግሞ ፊድባክ ሳገኝ ደግሞ አንዳንድ ነገሮችን ይዤ እመጣለሁ። በተረፈ ስለተከታተላችሁኝ አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ።